ታዲያ እንግዲህ ቤተሰብዬ እህትየዋ ቡዜ እንግዲህ እንደምትለው ለምንድን ነው ይሄን ማድረግ የምትችለው? ወደ ቦታ ለምን አትመለስም? ትዳር ይስተካከል ስትለው እኔ ሰላም ተፈጠረ ብዬ ሩታ በቀል ብላ ስትመለስብኝ ልቤን ሰበረችው። ስለዚህ በአዲስ ነገር ብመለስ መልካም ነው ብዬ ራሴን ጠየኩትኝ ብሏል ማለት ነው። ብዙ ሰው አብርሃም ሊበቀላት ነው ይባላል። በቀል በትዳር ላይ አይሰራም። በቀል ለማንም አይጠቅምም። ምክንያቱም አንድ ሰው ቢጎዳ ፈጣሪ ይከፍለዋል። እውነቴን ነው የምላችሁ። ሰው አንድን ሰው የጎዳ ይመስለዋል፣ ግን አንድ ቀን ይወድቃል። የሰው እምባና የሰው ጉዳት መቼም ወርቆ አይወርቅም። ስለዚህ አብርሃምና ሩታ ቡዛ እንዳልሽው በቃ አንድ መሆን አለባቸው። አንድነታቸውን ማሳየት አለባቸው። ትዳር መከበር አለበት። ሩታም ክፍተት መፍጠር የለባትም። አብርሽም ክፍተት መፍጠር የለበትም። ማንም እየመጣ በትዳራቸው ላይ ጆከር ከሚጫወትባቸው ራሳቸውን ማስተካከል አለባቸው። እናንተ ሶሻል ሚዲያ እየመጣችሁ ካሜራ ከምትቀርጹ እዛ ጋር አንደርስታንድ ጭንቅላታችሁን አድርጋችሁ ልጆቹ ማስታረቅ ነው ያለባችሁ። ልጆቹ እኮ አሁን በቃ ሁሉንም ነገር ፕራይቬታቸውን ሁሉ ፓብሊክ እያደረጉ ሶሻል ሚዲያ እየመጡ እያወሩ ነው። ስለዚህ እንዲስተካከሉ ዋናው መሰረቱ እናንተ ናችሁ። ስለዚህ አብርሃም ያንን ነገር ትውት አድርገህ በቃ ሁሉንም ነገር ለፈጣሪ ሰጥተህ ከሚስት ጋር ተታርቀህ ብትመጣ እንደኔ መልካም ነው። ሰላም ቢፈጠር ከሰው ልጅ ስህተት ከብረት ዝገት ስለማይጠፋ ማለት ነው።